መን ዐረፈ ነፍሰሁ ዐረፈ አላህ ይላሉ ደጋግባሪዎች። ራሱን ያወቀ ሰው አላህን በእርግጥም አውቋል ይላሉ። እንዴት ነው ይሄ ንግግር? ራሱን ያወቀ ሰው አላሁ ተባረከ ወተዓላን አወቀ የሚለው? ያው እኛ እንደምናውቀው እኛ ዓጅዞች፣ ደካማዎች፣ ምንም አቅም እንደሌለን እንደዚሁም የኛ ጣፋጭ ምግባችን ከጠላታችን የሆነ ማለት እኛ ላይ ቢያርፍ ያ ነገር እኛን የሚጎዳን የሆነ ግን ከሱ የሚወጣው ነገር ለኛ አለዙ ጣዓሚና ጣፋጩ ምግባችን እሱ ነው። እሱ ምንድነው? ማር ነው። ንብን ማንም የሚዳፈር ሰው የለም። እኛ ላይ ቢሆን ምን ያህል እንደሚጎዳን እኛ እናውቀዋለን። ነገር ግን ከሱ የሚወጣው ነገር ለኛ ጣፋጭ የሆነ ምግባችን ነው። ማለት ከኛ ከሚጎዳ ነገር ጣፋጭ የሆነን ምግብ ለኛ አላሁ ተባረከ ወተዓላ አዘጋጀ ማለት ነው። አላሁ ተባረከ ወተዓላ ግን እሱ እስትግናኡ አን ኸልቂሂ አላሁ ተባረከ ወተዓላ ከፍጥረታቱ በጠቅላላ ግን ምንም ነገር የሚከጅል አይደለም። እሱ ወሕዳንያው ምንም አይነት ሙሻረካ የሌለው የሆነ ጌታ ነው። እኛ አሕባቦች ልንኩራራ አይገባም። ኸልቆች ላይ ከፍ ከፍ ልንል አይገባም። ዒልም አለን ብለን ሰዎች ላይ የበላይነታችን ልናሳይ አይገባም። ደግሞ ኃይል አለን ብለን ደግሞ ጉልበት አለን ብለን ደግሞ ደካሞች ላይ ጉልበታችንን ልናሳይ መሞከር የለብንም። ገንዘብ አለን ብለን ደግሞ ገንዘብ የሌላቸው ሰዎች ላይ ልንኩራራ በጭራሽ አይገባም። ወላሂ እስቲንጃ ቤት ገብቶ የሚጽዳዳ ሰው እኮ በጭራሽ ሊኩራራ እኮ አይገባውም። ደካማ የሆነ እንደሆነ የሚያሳይ ማለት ነው። አንድ ባሪያ የፈለገ ያህል ቢሆን ማለት ነው። ያው እንደምታውቁት ሽንት ቤት ሲገባ ንጉሱም ንጉስ ሆኖ አይደለም የሚገባው፣ ሰው ስለሆነ ነው። ዓሊሙ ሽንት ቤት ሲገባ ዓሊም ስለሆነ አይደለም ሽንት ቤት የሚገባው፣ በቃ ሰው ስለሆነ ነው። ደሃውም ሀብታሙም ከበርቴውም የተዋረደውም ሁሉም ሽንት ቤት ይገባል፣ አንድ አይነት ሰው ሆኖ ማለት ነው። ስለዚህ ስንመጣም አንድ ደካማ ሆነን የመጣ ነው። ስንኖርም ደካሞች ነን። ነገራቶች ምንም የሚለውጡት ነገር አይኖርም። ያ መጠቃቀሚያ ለአኸራችን መሻገሪያ ቢሆን እንጂ ምንም የሚቀይረው ነገር የለም ስለኛ። እንደዚሁም ደግሞ አኸራም ላይ መልካም ስራ የሌለን ከሆነ እኛ ደካሞች ነን። የአላህ እዝነት ከኛ የራቀ እንደሆነ እኛ ደካሞች ነን። ምንም ያህል ደግሞ ስራዎች ቢኖረን ደግሞ የአላህ ረሕመት እኛን ካገኘን እንጂ ወላሂ በስራችን ምንድን ሰዎች አይደለንም። አላህ በረሕመቱ ከማይተዋቸው ባሮች አላህ ያድርገን። ስለዚህ ተከቡር የሚባለው ነገር አላሁ ተባረከ ወተዓላ ላይ ብቻ ነው። ይሄ አላሁ ተባረከ ወተዓላ የሚገባው ለሱ ብቻ የሚሆን ሲፋ እንጂ ለኸልቅ የሚሆን አይደለም። ስለዚህ መተናነስ አለብን። መን ተዋضዐ ሊላህ ረፈዐሁ ላህ ይላሉ ሰይዳችን ዓለይሂ ሰላቱ ወሰላም። ለአላህ ብሎ የተናነሰ አላህ ከፍ ያደርገዋል ይሉናል የኛ ነቢ ዓለይሂ ሰላቱ ወሰላም። ስለዚህ ሁልጊዜ መተናነስ ልንማር ይገባል። ለትንሹም ለትልቁም ለወንዱም ለሴቱም ማለት ነው። አላህ ኸይሩን ሰምተው ከሚያስተላልፉ ባሮች አላህ ያድርገን።